ሰላም ሰላም ቭሎግ እንሰራለን። እዚህ ጋር ተኝቼ ነው መጋደም ወደዛ ደግሞ ታውቂያለሽ ሴትዮ ዳይ ምንም እንትን ያው እንግዲህ ቀርጸን ነው ከእንቅልፋችን እንደተነሳን ያው የቭሎግ ደንቡ ነው ጋይስ። ከእንቅልፋችን ከዛ እዚህ ጋር ውሃ የለም ሸዋዳ ውሃ የለም። ኧረ ተው ግን ውሃ የለም። በምን ልትፍቂ ነው ሴትዮ? ውሃ የለም እኮ አሰማም እንዴ? ይሄ ውሃ ይጅና በያምጪ ውሃ የለም ሸዋዳ እንደዚህ ነይና በጆክ ፈቅፈቅ አረግን፣ ጥርሳችንን ፈቅፈቅ አረግን፣ ፊታችንን ተጣጠብን። አዎ ኢትዮጵያ ከመጣው ቭሎግ ሰርቼ የላችሁ አላውቅም ውዶቼ። እስቲ ቆይ ቭሎግ ልስራላችሁ ብዬ ነው። እዚህ ጋር ደግሞ ጸሎታችን አደረግን። አዎ ጸሎት ይቀድማል ከሁሉ ነገር በፊት። ነገሮቻችን እንዲሳካ ቀናችን ያማረ የሰመረ እንዲሆን መድኃኔዓለም አባቴን በጸሎት ጠይቅ። ምስል አድኖ እገዛለሁ ጋይስ። ትንንሾቹ ምስል አድኖ ነው ያለኝ። ምስል አድኖ እገዛለሁ። ከዛ ዳይ ወደ ቤት። አንቺ ምንድነው በቃ ወደዛ ሴትዮ ድሄ ቶሎ ወደዛ ፏፏፏፏ አድርጊ። ፏፏ እንዴ በልህ ነው እንዴ የምታጸጁ ሴትዮ? ምን የማዳም እንዴ ቁጭር ጭራሽ ቁጭ አንቺ አትነሽም እንዴ ድሄ ጭራሽ ቁጭ ትበልልኝ እንዴ? ምን የማዳም ቤት ሾር ብለሽ አልነበር እንዴ ስትሰሪ የነበረው? ሸዋዳ ድሄ ያላ ቶሎ ሀቢብቲ ቶሎ ወደ ስራ። ጸዳ አድርጊ አንቺ ቶሎ በይ። በደንብ ጽድት አድርጊ። ቤቱ ደግሞ ምን መስሎ ነው ያደረው? ድክም ይለኛል ጋይስ፣ በጣም ነው የሚደክመኝ። እመቤቴ ድክም ይለኛል። በቃ አሁን እያረፍኩ ስለሆነ፣ ለነገሩ አላረፍኩም። ምንድን ነው የማርፈው? እዚህም ሸቃላ ነኝ፣ እዛም ሸቃሊት ነበርኩ፣ እዚህም ሸቃላ ነኝ። ያው ልዩነቱ እዛ የማዳም ሸቃሊት ነበርኩኝ፣ እዚህ ደግሞ የራሴ ሸቃላውኝ ቤቱን መላ ግን እዛ ሀገር ሰርተን የመጣ ልጆች ማለት ነው ጋይስ። እመቤቴን በቃ ጥሩ ነው። አንዳንዴም ጥሩ እኮ ነው። እውነቴን ነው። ጽዳት ላይ አንደኞች ነን። እቤት ኧረ ስለ መድኃኔዓለም እንተኛበት ይሉኛል። አሁን ፋዘር ወይ ቴቲ እናቴ ወይ ወንድሜ እኔ ጋር ካደሩ በሌሊት ነው የምንነሳው ውዶቼ። ስንመጣ እንተኛለን የሚባለው ነገር የለም። እሱንም ጸዳ ጎበዝ እኮ ነሽ እንጂ የምጣፍሽንም ጸዳ በደንብ ፍትቅ ጎበዝ። ምንም ደከመኛ ትበይ አንቺ ወደዚህ ስራ ፈትጊ ወደዛ። ያው እዚህ ልዩነቱ ገንዘብ የለሽም። እዛ በገንዘብ ነበር ምሰሪ። በእርግጥ ይሳኩር ጊዜ ጋለጥ ብላለች። አልጋውን አላነጥፍ ነገር እንትን ጨርቆች ብቻ ልብሶች እያጣጠፍኩኝ አስገባው። ቤቴን ጠረግ አደረግኩኝ። ከመኝታ ቤት ጀመርኩኝ። ጥርግርግ አደረግኩኝና በኋላ ወል አደረግኳት። ደግሞ ማጂክ ነው ሳጸዳ ደግሞ ጋይስ፣ እንደ ማጂክ በሉኝ። እውነቴን ነው። ወዲያው ፎሽ አልኩ። ቤቱ ብዙም ስለማይቆሽሽ በጥንቃቄ ነው የሚይዘው። ልጅም ቢኖር ያው ልጆቻችሁን ስርዓት የምታስይዙት እናንተ ናችሁ ጋይስ። እና እዚህ ጋር ደግሞ በረንዳይን ጸዳ አደረግኩኝ። ጽዳት ለራስ ነው ውብዬ ጎበዝ። እንዲ ያስለ ብርድ ነገር ዝም ብለሽ አዝጂ ወደዛ። ብርድ ነገር መቶኝ ምን ዝም ብሎ ነው የሚያስለኝ ጋይስ። ሺቲ ግን ድሮ አልወድም ነበር ውዶቼ። አሁን እናንተ በቃ ሺቲ ለባሽ ሆንኩኝ እኮ ሸዋዳ። በዛ እንትኑንም ግቢውንም እንደ ጸዳ አደረግኩት ውዴ። በደንብ አጸዳው ግቢን። ቤቴን ጠራረኩ፣ ወለወልኩ፣ ግቢን አጸዳዳው። ደስ ነው የሚላችሁ ጋይስ። ግን መቤቴን በቃ አይምሯችሁ ሰላም። ሰው ቢመጣ ምን ቢል ብቻችሁን ብትሆኑ ጽድት ስትሉ በጣም ነው ደስ የሚለውና እንደዚህ ፏፏፏፏ አደረግኩኝ። አንቺ ልብስሽ ልቀቂ እንዴ ላይ ድረስ ልገልቢ ነው እንዴ? ከዛ ሽንት ቤቴን ማጽዳት ጀመርኩ ማለት ነው። ሽንት ቤት ላርጎ እንዲየቀነስኩ ነው። ላርጎ የናረረኩኝና ፏፏ አደረጉ። ያው እንግዲህ ውሃ በባሌ አምጥቼ ነው። ውሃ የለችም ዛሬ ነው የሌለችው። ነገሩ እዚህ ሰፈርስ ውሃ አይጠፋም ነበረ። ውሃ እኔና ሸቃሌ እንደተፈቅፈቅ ነው። ሸፋጣ ደግሞ ቢኖር እንደ ሀሳብ እዛ ማዳም ቤት ያለሽ መስልሽ ነበር ውዴ። ሸፋጣ የለም። ሸፋጣ እንዳጋጣሚ አልገዛውም፣ አላገኘውም ይሁን አላቅም፣ አልገዛውም። ዝም ብለሽ እባክሽን ወደዛ ሽንት ቤት ሽንነቴን ነው። እዛ ሽንት ቤቴን ፏፏፏፏፏፏፏ አደረግኩኝና እንደዚህ ፏፏ አደረግኩኝ። ጽድት አደረግኩኝ። ዳይዳይ ከዛ እጄን ጥጥብ ኪችን የመጣው እጄን ጥጥብ አልኩና ፉድ ወደሚባለው ነገር ልሄድ ነው። ምንድን ነው እዚህ ጋር ደግሞ የምታወሪው ሴትዮ? እዚህ ጋር ደግሞ ፉድ ዲስ ጉድ የሚባለው ነገር አለ አይደለ? እሱ ጋር ምግብ ልሰራ ቁርስ ነው እንግዲህ ቁርሴ ልሰራ እንትን እያልኩኝ ነው። ወይኔ እዚህ ጋር መብራት ጠፋብኝ ጋይስ። የተሰማኝ ስሜት በጣም ያሳዝናል። መብራት ጠፋ። ከሰል አያይዘው
መጣ መብራቱ መጣልኝ ውዶቼ። መብራቱ ተመስገን መብራቱ መጣ። አይ እኔማ ከሰሉሉ ላቀጣጥል ነበር እኮ ምን ላድርግ? አንተ ዝም አትልም? አኛኛ ይላል። እዚህ ጋር ስጋዬን ደቀቅ ባዬም እንዲበላ ይሳኮርን በደንብ እንዲበላ ጥርሱ ልጅ ስለሆነ እዚህ ጋር ፍርፍር ነበር የምሰራው። ቁለት ልታደርጉና እንትኔ ጣል አደረኩበት። አቤ ዋው በጣም ነው የሚያምረው። ቃሪያዬን ጠብጠብ አደርጉበት። ከዛ እንጀራዬን ጨመር ገልበጥ አድርጎ ወደዚህ ኔስካፌ ካልጠጣው አልነቃቃም ውዴ፣ አልነቃቃም እንደሆነ አላውቅም። እመቤቴን እዚህም አለ ጋይስ፣ እዚህ እዛም ኔስካፌ አለ ደግሞ አለ። እዚህ ጨላውን ይዛችሁ ነው ሁሉ ነገር አለ። እናንተ ብቻ ብሩን ይዛችሁ ነው ሁሉ ነገር አለ። ከዛ እዚህ ጋር ፍርፍር የደረሰ እዩት። ፍርፍሩ እንዴት አባቱ ያምራል። እስኪ ካፌ ያለ ፍርፍሬን በላው ከልጄ ጋር አማተብን። ፍርፍራችንን በላን ፏፈሽ አለን። ያው ቅድሚያ ለልጅ የኔ ጌታ ጉረስልኝ የኔ ፍቅር የኔ ውድ ልጅ ይሳኮርዬ። ከዛ ያው ሳትወልድ ብላ ነው በኋላ ነው ጎረስኩኝ። ከዛ ፍርፍሬን እንዴት አባቱ እንደሚጣፍጥ ውሎዬ በቀላሉ ይሄን ይመስላል። እንግዲህ ከሰዓቱ ውሎ ሳይጨመር ነው። ወዳችኋለሁ ጋይስ ባይ ቻው።